እናንተም የእግዚአብሔርን ተፈጥሮ እየናቃችሁ ነው። ወንዶች ዊግ ያረጉ ጸጉራቸው ሲመለጥ መላጣ ናቸው። ራሰ በራው ይባላሉ። ምን ይባላል ታዲያ? ራሰ በራው ይባላሉ። አለቀ በቃ። ሴቶች ግን በተለይ ክርስቲያን ሴቶች ቅንድብሽን ስትላጭ እኮ እግዚአብሔር የሰጠኝ ቅንድብ አልበቃኝም ማለት እኮ ነው። ስሙኝማ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 እስከ 10 ምን ይላል? እንዲሁም ሴቶች በሚገባ ልብስ ከፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። እቴ አንዳንዴ እኮ የመብራት ሳከፊ ላንቺ ሂውማን ሄር ትገዣለሽ። አንዳንዴ እኮ ልጆችሽን በስርዓት ሳትመግቢ ሂውማን ሄርሽን ትገዣለሽ። ያ ነው ጣጣው የከተተሽ። ኪሳራ ነው። ለምን ባይወደኝ ለምን አይቀርም? እግዚአብሔር የሰጠኝ ምን አጎደለብኝ? ለምንም አይመችም። እናንተ እንደዚህ ማከክ እንኳን አይችሉም። ደደደደ ማከክ እንኳን አይቻልም። ኧረ በኢየሱስ ስም፣ ኧረ በኢየሱስ ስም የተፈጥሮ ጸጉር ቢያው አፍሮ ቢሆን ወይ ወደ ኋላ ማስያዝ የሆነ ነገር ማለት ምን ችግር አለው? ምን ችግር አለው? ዘመን እኮ አልቋል ወገኖቼ። እናንተ አገልጋይ ሚስቶች በጣም እኮ ነው የሚያሳፍረው። አርቲፊሻል ጸጉር የሂውማን ሄር ያላረገች የአገልጋይ ሚስት ማግኘት ከባድ ነው። አንጀርግገውታል፣ ዘማሪዎቹ አንጀርግገውታል። የጣዖት የተሰዋ ጸጉር አረ ተውሶ የተውሶ እኮ አምር ምናተ ምንም ይሁን ምንም የራስ ይሻላል። የሰው ወርቅ አያደምቅ። ምን ያረግላችኋል? ምን ያረግላችሁ? ውድድር ነው እንደያዛችሁት። ውድድር ፉክክር ነው ያዛችሁት። ቤተክርስቲያን ውስጥ ገንዘብ የሌለውስ እግዚአብሔር የሰጠን ተፈጥሮ አይበቃም? ወጪ ያለው በጣም ውድ ነው ሂውማን ሄር። አሁንማ መቀለጃ አድርገዋችኋል። ፓስተሩ ራሱ ሲሰብክ ሂውማን ሄር እያለ ይቀልድባችኋል። ሸም ነው ወገኖቼ፣ ቶቼ ሸም ነው። ኧረ በእግዚአብሔር ነገር ማጌጥ ይሻላል። ከዛስ ብትሉኝ የተፈጥሮ ውበታችንን ጠራርጎ ይወስዳል። ራሳችንን እንዳንሆን ያደረገ፣ በሰው ሰራሽ ነገር ላይ እንድንታመን እንድንደገፍ ያደረገ፣ አማኞች እግዚአብሔር በሰጣቸው ነገር መዋብና ማጌጥ ሲገባቸው አማኞች፣ እኔ የዓለምኛው ግድ የለኝም፣ እኛ አማኞች ግን በሰው ጸጉር አናጌጥም። እኛ አማኞች እግዚአብሔር የሰጠንን ቅንድብ አንላጭም። እኛ አማኞች እንደ ዓለማውያን ሜካፕ አድርገን አንወጣም። እግዚአብሔር የሰጠኝን በውሃ ታጥቤ እወጣለሁ። እኛ አማኞች ጥፍር አንቀጥልም። ሃሎ እስቲ አሁን የኔ ጥፍር ምን ጎደለው? ነብር አይደለሁ እኔ ጥፍር ምን አስረዘመኝ? እዩ ጥፍር በዓለምኛው የውበት መስፈርት ብቁ ሆኖ ለመገኘት እኔና እናንተ እግዚአብሔር ሴቶች እግዚአብሔር በሰጠን ነገር ላይ ደርበን አንታይም። ጥፍራችን ላይ ጥፍር ደርበን፣ ጸጉራችን ላይ ጸጉር ደርበን፣ ፊታችን ላይ ሜካፕ ደርበን፣ ቅንድባችንን ተላይተን የሆነ አይን የሚመስል ነገር አድርገን ምን አስጨነቀሽ እቴ? ሚያይሽ ኢየሱስ በአንቺ ደስ ይበለው በሰጠሽ ነገር። እሱ አታምሪም አላለሽ። ምን አይነት አስተሳሰብ እንደሆነ አላውቅም። የእግዚአብሔርን ውበት ሸፍኖ ሰውን ለመማረክ በሰው ፊት ለመከበር የምናደርገው ጥረት ምንድን ነው ብትሉኝ፣ የከንፈር ቀለም። አሁን ደግሞ መረን ያጣ ነገር ከንፈራቸውን ቀይ አድርገው ደልዞ ኧረ እባክሽ እቴ ስሙኝማ፣ የውሸት ጸጉር፣ የሰው ጸጉር፣ ቅንድም መላጨት፣ ጆሮ ጌጥ እዚህ ጋር የሚደርስ ጆሮ ጌጥ፣ እዚህ ጋር ታች የሚደርስ ጆሮ ጌጥ ለሁሉም ስፍራ አለው ቢደረግ እንኳን ምናልባት የእግዚአብሔር ሴት ግን ሰርግ ብትሄድ፣ ለቅሶ ብትሄድ፣ ድግስ ብትሄድ፣ ፓርቲ ብትሄድ፣ የሆነ ቦታ ብትሄድ አለባበሷ እግዚአብሔርን ያማከለ ነው። እንደ ተጻፈላት ነው የምትለብሰው። አለባበሳችን ደግሞ ተጽፎልናል። ምን ብትሉኝ እዚህ ጋር አለ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 5 ላይ ስሙኝ። ለእናንተም ጸጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ፣ እንዲህ
በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመዋልና የሴት ልጅ ውበቷ እግዚአብሔርን መፍራቷ፣ የሴት ልጅ ውበቷ ባሏን ማክበሯ፣ የሴት ልጅ ውበቷ ልጆቿን በስርዓት መያዟ፣ የሴት ልጅ ውበቷ ከጌታ ኢየሱስ ክርስቶስ ጋር ያላት ሪሌሽንሺፕ። የኔና የናንተ ውበት ኢየሱስ ሂውማን ሄር አይደለም። በኢየሱስ ስም ስሙኝማ፣ ሜካፕ በአጠቃላይ ጥፍር በጣም ይከብድ ነገር። በጣም እንደዛ ሆነው መድረክ ላይ ይወጣሉ፣ እንደዛ ሆነው መድረክ ላይ ሆነው ያስተምራሉ፣ እንደዛ ሆነው ወጥተው ይዘምራሉ፣ እንደዛ ሆነው ከዓለምኛው ሴት በምን ተለየን? በዚህ ነገር ይህ የመጨረሻ ማስጠንቀቂያ ከእግዚአብሔር የተሰጠ ነው። እናንተ አማኝ ሴቶች ክርስቲያን ነን የምትሉቶቼ አሁኑኑ የሰው ጸጉር አውጡና ጣሉ። ቤታችሁን እያመሰ ያለው የህንድ የጠንቋይ መንፈስ ነው። እነዛ ህንዶች የተቸገሩበትን ነገር ሄደው የሰውትን ጸጉር እዛ ቤት እነሱ ጋር የነበረው ችግር አንቺ ቤት ገብተዋል። ለምን የሷን ጸጉር አርገሽ አማረብኝ ብለሽ የሰው ጸጉር? አሬ ከብዳ እናንተ፣ አሬ ከብዳ፣ በጣም ይከብዳል። በመዝሙር 139:14 ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ፣ ስራ ድንቅ ነው፣ ነፍሴም ታውቀዋለች። እቶቼ በዚህ መቼም ወንድሞች አይታሙም። ወንድ ልጅ እኮ አይቀጣጥልም። ወንድ ልጅ ጸጉር አልቀጠለም፣ ጆሮ ጌጥ የለውም። ግፋቢል ጥሩ ጫማና ውድ የሆነ ሱፍ ሊለብስ ይችላል። የእኔና እናንተ ኮተት እኮ ነው የበዛው። እኔ ኮተት የለኝ፣ ይቅርታ አድርጉልኝ። እኔ ራሴን ዝም ብዬ ጨምራለሁ። የኛ ሴቶች የሴቶች ነገር እኮ በዛ። በተለይ በአገልግሎት ላይ ያላችሁ ዘማሪዎች፣ ፓስተሮች፣ ዲያቆናት አለባበሳችሁን የጸጉራችሁንና የፊታችሁን ነገር እግዚአብሔር በሰጣችሁ ብታደርጉት፣ በልክ ብታደርጉት፣ የእግዚአብሔር በሆነ ነገር ብትታዩ መልካም ነው። የእግዚአብሔር ሥራ ታላቅ ናት፣ ደስ በሚሰኙባት ሁሉ ዘንድ የተፈለገች ናት። በራሳችሁ ላይ ሰው ሰራሽ ነገር መጨመርና መቀጠል እግዚአብሔርን አንተ የሰጠኸኝ አይበቃኝም ማለት ነው። በጣም እኮ ቢገርም ነገር ነው። በዚህ በኢሳይያስ 3:16 ላይ ደግሞም እግዚአብሔር እንዲህ አለ። ምን አለ? የጽዮን ቆነጃጅት ኮርተዋልና አንገታቸውን እያሰገጉ በዓይናቸውም እየጠቀሱ ፈንጠርም እያሉ በእግራቸውም እያንቃጨሉ ይሄዳሉ ይላል። እቴ በሰው ጸጉር ለመታየት ጥፍር አርቲፊሻል ለጥፈሽ ቅንድባችሁን የተፈጥሮውን አስላጭታችሁ አንዴ ፐርማነንት ቀለም አንዴ ደግሞ ዝም ብሎ አይዶን ነው ምን እንደምታረጉ እኔን አትጠይቁኝ፣ አርጌው አላቅም። ስለዚህ አንዳንድ ጊዜ እንደውም አንደኛው ከፍ አንደኛው ዝቅ ይልና አንደኛው ወደዚህ ረዝምና የሆነ እዚህና እዛ የምታዩ ነው የሚያስመስላችሁ። እኔ በእውነት በጣም ለእናንተ ይከብደኛል። በጣም ውበት እኮ ንጽህና መጠበቅ እኮ ሌላ ነገር ነው። አባታችሁ ለምሳሌ ቤተሰብ ውስጥ አባታችሁ ጥሩ ነገር ገዝቶላችሁ ሳለ አይ ይሄ ነገር እኮ እንደዚህ ይሄ አይደለም ብላችሁ እናንተ ሌላ ነገር ስትገዙ ስጦታ ተሰጥቷችሁ ያ ስጦታ ደስተኛ ሳትሆኑ በዛ ስጦታ ላይ ሌላ ነገር ሲጨምሩ እግዚአብሔር ምን ይላችኋል? ሰጪውን እኮ የሰጠኝ ስጦታ ተራ ነው፣ የሰጠኝ ስጦታ አይበቃኝም፣ የሰጠኝ ስጦታ አያሳምረኝም ማለት እኮ ነው። እናንተ እግዚአብሔር ምን አጉሎባችሁ ነው? ኢትዮጵያውያን በተለይ እዚህ ሀገር ጥቁሮች እንኳን ጸጉራቸው በጣም ኩንችች ያለ ነው። እንትን ይቀጥላሉ፣ ጸጉር ይቀጥላሉ። እነሱ እንኳን ጥቁሮቹ ናቸው ደግሞ በብዛት ጸጉር የሚቀጥሉት ጥቁሮቹ ናቸው። ኑሯቸው ምስቅልቅል ያለው ለካ የብዙዎችን ቤት የመሰቃቀለው ችግር ከህንድና ከቻይና የሚነሳ ሂውማን ሄር ነው። አውልቂ ዊግሽን፣ አውልቂ የሰው ሰራሽ ጸጉር አውልቂ በጌታ በኢየሱስ ክርስቶስ። በጣም የሚገርማችሁ ነገር ብዙ ሰው ዊግ ይጀምርና የተፈጥሮ ጸጉሩ ይበላሻል። ሜካፕ ይጀምርና
የተፈጥሮ ፊቱ ይበላሻል። ጥፍር መሰራት ይጀምርና የተፈጥሮ ጥፍሩ ይበላሻል። ቅንድቡ መላጨት ይጀምርና የተፈጥሮ ቅንድቧ ይበላሻል። ለምን እቴ ለምን ብለሽ ለማ ብለሽ ምን አጎደለብሽ ጌታ? በነፃነት እንኳን ማምለክ አትችሉ። ሜካፕ የተቀባችሁ እንደው መንፈስ ቅዱስ ነክቷችሁ እንኳን ብታለቅሱ ሌላ ነገር ነው የሚመስለው። አያምርም እኮ ከእግዚአብሔር ከዋናው ከኦሪጂናሉ እግዚአብሔር ከሰጠን አርቲፊሻሉ ይበልጣል እኮ ብላችሁ ነው እግዚአብሔርን እኩልልጭ የምታሰኙት። ይሄንን ሰምተሽ ያን ዊግ ቀጥለሽ አሁን አደባባይ ብትወጪ እግዚአብሔር ተናግሯልና አልተቀበልሽምና ከዛ በኋላ ለሚመጣው ነገር ውርድ ከራሴ። እንደውም እናንተ የሰው ጸጉር የምታለብሱ ሴቶች ንስሐ ግቡ እና ጣሉ አውጡ ለጣዖት የተሰራ